ለመድኃኔ ዓለም ይሁን። ኢየሱስ ጌታ ነው። አሜን። እንደምን አረፈዳችሁ። ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለሁላችሁ ይብዛ። አሜን። ጠዋት ላይ ያላችሁ እንደምን አደራችሁ ብያለሁ። ምሽት ላይ ያላችሁ እንደምን አመሻችሁ ብያለሁ። ዛሬ ቀኑ አራተኛው ላይ ገብተን አንድ ብለን ልንጀምር ታኅሳስ 1 ነው። አንድ ብለን የምንጀምረው የሕያው ክብር ወር ነው። እግዚአብሔር ክብሩን ይገልጣል። አሜን። ክብሩን ሲገልጥ እናያለን። አሜን። ስለዚህ እንኳን ደስ አላችሁ። እንግዲህ ታኅሳስን ስለ እግዚአብሔር ክብር ስለሆነው ስለ ኢየሱስ በደንብ አድርገን ነግራቸዋለን። ተዘጋጁ። ኢየሱስ ያድናል። አሜን። በኢየሱስ ስም አነባለሁ። ዛሬ መግቢያ ያደረኩት ትንቢተ ኢሳይያስ 40 ከቁጥር 1 ጀምሮ እንዲህ ይላል። አጽናኑት፣ ሕዝቤን አጽናኑት ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳናም በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታው ሁሉ ዝቅ ይላል። ጠማማውም ይቀናል፣ ስርጓጎጡም ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ሥጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህንን ተናግሯልና። የእግዚአብሔር አፍ ይህንን ተናግሯል። ምን ብሏል? ጠማማው ይቀናል፣ ስርጓጎጡም ሜዳ ይሆናል፣ ሸለቆ ከፍ ይላል። የእግዚአብሔር ክብር ይገለጣል። ሥጋ የለበስክ ሁሉ ታየዋለህ። የእግዚአብሔር ክብር የሆነው ኢየሱስ ጌታ ነው። ሃሌሉያ።